ልብስ ብቻ የዚህ ሀገር ብርድ ልብስ ይሄ ነው። እዚህ ሀገር ብርድ ልብስ የሚባል ነገር የለም። ፋራ ሰገጤ ኢትዮጵያ ቀረ ብርድ ልብስ። እዚህ ሀገር ሙቀት ሀገር ነው። ኮምፎርት የሚባል ነገር አለ የምንጠቀመው እሱ ነው። እሺ ልበሽ። እግርሽን እንዳላየው እግርሽን አጮልቀሽ ነው የምታይን። እሺ በአንድ አይነሽ ነው የምታይን አጮልቀሽ። አስጀመሪውና ከሁለት ደቂቃ በኋላ ተነሽ። ካሜራውን አስተካክዪው። እንዴት ነው አጮልቀሽ የምናይሽ? ፈጣሪ ለእኔም አንድ መልአክ በቃ አታልቅሽ። በቃ ዝም በይ። አልቃሻ ይኸው ጋይስ እስካሁን ይኸው አልገባችም። አንዴ ቃ እየቆጠረ አልጀመረም። ገና አልጀመረም። ይኸው አልጀመረም። እንዴት ነው ማያችሁ ታዲያ? ይታያል። በሆድሽ ተኝተሽ አጮልቀሽኝ። በሆድሽ ተኝ። በሆድሽ እኮ አይታያችሁማ። ይኸው ተኛው። እሺ ግን አይታያችሁማ። አጮለቄ ይታየናል። ወደኋላ ጠጋ በይ። ወደኋላ ጠጋ በይ። ወደኋላ ጠጋ በይ። ወደኋላ ይታያል። ማጮለቄ ማየቴ እንደዚህ ነው እንደ ማጮለቅ። ሴትዮ ተከናነቢ እንጂ ፀጉርሽንም ምንሽንም እንዳለ ቀስ ብለሽ በቃ በእንትን ውስጥ ቀስ ብለሽ አሁን በቀስ ይታያል። እጅሽ ይታያል። እጅሽ አይንሽን ነው በቃ አጮልቀሽ። እንደዚህ ነው እንደ ማጮለቅ። አጭማው እንደሱ ጎበዝ እንደሱ። አዎ እኛ በቃ ይታየናል። አንቺ ባትታይንስ ድራሽ ጥፋ ሰው ድራሽ ክትፋ ያባት ያምላክ ድራሽ ያጥፋው ያባት ያምላክ ማክስሽ ነው የሚታየን። ማክስሽ ነው የሚታየን እና ከማክስ ውስጥ አልፎ አይኔ እንዴት ይባላል? ጋይስ ትሪፕል ስሪ ታይምስ እጅሽ እየታየ ነው። አጮልቂ አንቺ አጮልቂ ብያለሁ። አጮልቂ ማየትሙት እያጮለኩ ነው። አንገቴ እኮ ምንም እያጮል አንገቴን አመመኝ ሳጮልቅ እናንተ ላይ ስለሆናችሁ። ሁለት ደቂቃ አልሞላም። ኧረ እባክሽ ገና ይቀርሻል። ወሬ እጇ ላይ እንዳልወድቅ በመቤቴ እጇ ላይ ብቻ እንዳልወድቅ እርዱ። ሌላ ምንም ነበር ይታያል። አስራ ሶስት ሰው ይቀርሻል። ገና ነው ይቀርሻል። ሴትዮ ተረገምክ ሰውዬ። ጋይስ 13 ሰው አንድ ሰው ይቀራል። አስናቁ ፋሲሌ አንድ ሰው ይቀራል። ጋይስ 13 ሰው እንደገባ ጋይስ ነይ 13 ሰው መጀመሪያ ነይ ከጎድላው ጋር እንዳይምታታብሽ። ሴኩ ቱሬ ይላል። ሴኩ ቱሬ አልሰጡ ማለት ሰው ቤቢ ያለ ሚሚሾዬ አቦ ትለያላችሁ። መቤቴን ትሪፕል ስሪ ታይም ስለሆነ ጋይስ ሳለፈልፍ እስኪ ጋይስ ምንም ድምፄን ሳላውጣ ይሰጠኝ በእናታችሁ። እዚህ ብሎ የሚጫወተው ዛሬ እንደ ብራንድ ነው አክት ማድረገው። መቤቴን ብራንድ አራት ሴትዮ በእናትሽ በደንብ ታቀች። ዘንበል እንደ ጉሬላ ትሪፕል ነው ቤተሰብ። ትሪፕል ነው ጋይስ። 3 እጥፍ ነው አሉት። ለምን 3000 ነው አክስፎሩ። እኛ በ3 እጥፍ አንድ ጋላክሲ ከተሰጠ 3600 ነው ማለት አንድ ጋላክሲ በትሪፕል አንድ ጋላክሲ ጋይስ። ኧረ ብራንድ ይጥፋ። የምን አባቱ ብራንድ ነው ይሄ? ውጥንጢማም እሱ ውጥንጢም አለበት። ኧረ እኔ ነኝ ብራንድ ይጥፋና። ኧረ እኔ ነኝ። ኧረ ጋይስ እንዳይመጡብን እነዚህ ውጥንጢማሞች። ባለቀ ሰዓት ወዲ የምን ብራንድ ነው? ብራንዱ ይጥፋና እሱ ውጥንጢም አለበት። በሂጂ ይኸውልሽ እንደ ጉራሌ ዘንበል 3 ብለሻል እስካሁን 4 ነው ያልኩት። 4 ሺህ አሁን ብራቭ። በቃ ትክክለኛ ጉሬላ ወጣ። ጠላቶች ማለት
ግን 10 የሆነ 20 በጣም ብዙ ነው። እጃችን 10 አድርጌልሻለሁ። እኔ እንዳንቺ ክፉ አይደለሁም። ሂጂ ከህጉ ነው በቃ 10 ነው። እኔ 10 ፑሻፕ 10 ቁጭ ብድግ ምናምን ነበር ፑሻፕ አንቺ ልቀጭኝ ወረኛ እሱን ታዩ። እኔ እንዳንቺ ክፉ አይደለሁም። ሂጂ 3 ይቀርሻል። ምንድነው ኔክሽን ጋረሽ? ጎሬላን ያልኩሽ እኮ። ቆይ ምንድን ደሱ ኔክሽን ካረገችው ጀግና ጎሬላ ማለት ይሄ ነው። ጎሬላ ዘንበል ይህ ጎሬላ ይመች። አቤል ወንድሜ፣ እሺ የእኔ አባት እውነትህን ነው። ጎሬላው ተገርዞ ነው ወይ ይሉሻል። ወንበሬን አሰብ ቀሚስ የለበሰው